ራት መግቦ ሚስጥረ ቁርባንን ከመሰረተ በኋላ ለደቀ መዛሙርቱ ካስተማራቸው ካሳያቸው በኋላ እናንተም እንደዚሁ አድርጉ ብሎ ትእዛዝን ከሰጣቸው በኋላ በዚያ ዕለት ሐሙስ ማታ 3 ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተያዘ። ሌሊቱን በሙሉ በአይሁድ ጭፍሮችና በሊቃነ ካህናት ሎሌዎች የደረሰበት ስቃይና መንገላታት እጅግ የሚያሳቅቅ ነው። በእኔ አንደበት ለመናገር ለመዘርዘር እንኳን እጅግ ከባድ ነው ወገኖቼ። ጭፍሮቹ በይሁዳ መሪነት እርሱን ለመያዝ 3 ሰዓት ላይ መጡ። እንደ ወንጀለኛ ያዙት። ጌታችንን ከያዙት በኋላ እንደታሰረ በመጀመሪያ ምን አደረጉ? ወደ ሐና ዘንድ ወሰዱት። ከዚያም ደግሞ ወደ ሊቀ ካህናት ወደ ቀያፋ ወሰዱት። ቀጥለውም ደግሞ ወደ ጲላጦስ ወሰዱት። ከጲላጦስም ደግሞ ወደ ሄሮድስ ወሰዱት። ከዚያም እንደገና ደግሞ ወደ ጲላጦስ እየወሰዱ እያመላለሱ እያንገላቱ እንዲሰቃይ ያደረጉት። ወገኖቼ ልብ በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ 3 ሰዓት በይሁዳ አማካኝነት ከተያዘባት ሰዓት ጀምሮ ሌሊቱን ሙሉ የማያባራ ስቃይን ሲሰቃይ ነው ያደረው። እየዘበቱበት፣ በዚያውም ላይ ደግሞ እየሰደቡትና እየዛቱበት፣ ፊቱን በጥፊ ራሱን ደግሞ በዱላ እየመቱት። እስቲ ማን የመታ ተናገር፣ እስቲ ትንቢት ተናገር እያሉ ምራቃቸውን እየተፉበት ራሱንም በዱላ እየመቱት በእግራቸው እየረገጡት ከሐና ወደ ቀያፋ፣ ከቀያፋ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ ሌሊቱን ሙሉ እያመላለሱ እያሰቃዩ ያሳደሩት ወገኖቼ። ይህንንም ቅዱሳት መጻሕፍት በሰፊው ይናገራሉ። የማቴዎስ ወንጌል ምዕራፍ 27 ቁጥር 27 ጀምሮ ተመልከቱ ወገኖቼ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሌሊቱን ሙሉ ሲሰቃይ ነው ያደረው። ጌታችን ሌሊቱን ሙሉ ይህንን ከተሰቃየ በኋላ መጋቢት 27 ቀን በዕለተ ዓርብ ከ3 ሰዓት እስከ 9 ሰዓት የተቀበላቸው መከራዎች እጅግ በጣም ብዙ ናቸው። እጅግ በጣም ብዙ ናቸው። ለመናገር እንኳን የሚያሳቅቁ ናቸው ወገኖቼ። ለመስማትም ጭምር የሚሰቀጥጡ ናቸው። ከነዚህ መካከል ጥቂቶቹን ስናነሳ የመጀመሪያው በሚያሳቅቅና በሚዘገንን ሁኔታ ጌታችን መድኃኒታችን ኢየሱስ ክርስቶስ በጅራፍ ተገርፏል። ደም ግባቱ እስከሚጠፋ ድረስ፣ ፊቱ በደም እስከሚሸፈን ድረስ፣ ስጋው ከላዩ ላይ ተቦጫጭቆ በመሬት ላይ ወድቆ ደሙ እንደ ውሃ እስከሚፈስ ድረስ 6666 ጊዜ በጅራፍ ተገርፈዋል። ሊያውም ደግሞ ወገኖቼ እኔና እናንተ በምናውቀው አይነት ጅራፍ አይደለም። እኔና እናንተ የምናውቀው ጅራፍ ሕፃናት ልጆቻችን የደብረ ታቦር ዕለት አውጥተው የሚያጮት ወይም ደግሞ ከብቶች የሚጠብቁበትን ነው። ጌታችን የተገረፈበት ጅራፍ ግን እንዲህ አይነት ጅራፍ አይደለም። ጌታችን የተገረፈበት ጅራፍ ጫፍ ጫፉ ብረት ያለው፣ ያ ብረት የሰው ሰውነት ላይ ሰርፍ ስጋን ቦጫጭቆ ከመሬት ላይ የሚጥል ጅራፍ ነበረ። በእንዲህ አይነት ጅራፍ ስለኔና ስለ እናንተ ሲል እኛን ከጨለማ ወደ ብርሃን ለማውጣት ሲል እኛን ከዲያብሎስ ግዞት ነፃ ለማውጣት ሲል 6666 ጊዜ ስጋው ከላዩ ላይ ተቦጫጭቆ በመሬት ላይ እስከሚወድቅ ድረስ አጥንቶቹ ነጭ ሆነው እስከሚታዩ ድረስ ይህን ሁሉ ግርፋት ስለኔና ስለ እናንተ ሲል ተገረፈ። ይህ ሆነው መጋቢት 27 ቀን ነው፣ በዕለተ ዓርብ ነው ወገኖቼ። ይህን ሁሉ ግርፋት ከገረፉት በኋላ የጌታችን ሕማም በዚህ አላበቃም። ያን ሁሉ ግርፋት ከተገረፈ በኋላ መስቀሉን ተሸክሞ በቀራንዮ ተራራ ላይ እየወደቀ እየተነሳ ነበረ ወገኖቼ። ሊያውም የተሸከመው መስቀል እርጥብ መስቀል ነበረ። እርጥብ መስቀል ተሸክሞ፣ እስቲ ሁላችሁም ቆም ብላችሁ ይህንን ነገር አስቡት። ምናልባት ይህንን አስተምሮ ስንማማር ወገኖቼ ህመም ላይ ያለ ሰው ወይም ደግሞ በህመም የሚሰቃይ ሰው ህመሙን ስለሚያውቀው በጥቂቱም ቢሆን የጌታችን ሕማም ይገባዋል። ምናልባት ደግሞ ምንም አይነት ህመም የሌለበት ሰው ቀድሞ ታሞ የሚያውቅ ከሆነ እሾህን ተዉት፣ መርፌ እንኳን ጣታችንን ሲወጋን ምን ያህል ነው የምንገበገበው ወገኖቼ? ምናልባት ቁስል እጃችሁ ላይ እግራችሁ ላይ ያለ ሰዎች ምን ያህል ነው እያመማችሁ ያላችሁት? እስቲ ልብ ብላችሁ አስቡት። እኛ ይህንን ያህል እንኳን ካመመን፣ እሾህ ጣታችንን ወግታን፣ መርፌ ጣታችንን ወግታን ይህንን ያህል ካንገበገበችን ጌታችን ያን ሁሉ ግርፋት ተገርፎ ደሙ እስከው እንደ ውሃ በመሬት ላይ ፈሶ ሰውነቱ ከላዩ ላይ ተቦጫጭቆ አጥንቶቹ እስኪቆጠሩ እስኪታዩ ድረስ ሆኖ እንዲሁም ሆኖ ደግሞ እርጥብ መስቀል አሸክሞ ወገኖቼ ያንን እርጥብ መስቀል ተሸክሞ ያንን ተራራ እየወጣ ሳለ በእግራቸው እየረገጡ ይጥሉታል። ተነስ ተሸከም እያሉ ደግሞ ያሸክሙታል። እንዲህ ግራና ቀኝ እያዳፉት ጌታችንን ወደ ቀራንዮ ወሰዱት ወገኖቼ።
ይህንን ሁሉ ዋጋ ለእኔና ለእናንተ ሲል ጌታችን ከፈለ። ልብ በሉ። አሁን እየታመምን ያለን ሰዎች ጌታችን ከኛ ህመም በላይ እንደታመመ እንደተሰቃየ ልናስብ ያስፈልጋል። ያንን ስናስብ ደግሞ እኛ ስለምንድን ነው ክፉዎች የሆንነው? ጌታችን ለምንድን ነው ይህን ሁሉ ግርፋት የተገረፈው? እኛ በፍቅር እንድንኖር ነው። ጌታችን ለምንድን ነው ይህን ሁሉ መከራ ስቃይ እየተቀበለ ያለው? እኛ ነፃ እንድንሆን ነው። በዲያብሎስ ግዞት እንዳንያዝ ነው። ከኃጢአት ህይወት እንድንወጣ ነው። ዛሬ ግን እኛ ደግመን ደጋግመን ወደ ኃጢአት ህይወት ውስጥ ወድቀን ጌታችንን አሁንም ደግመን ደጋግመን እየሰቀልነው ነው ወገኖቼ። እውነት የክርስቶስ ሕማም የሚያመን ከሆነ፣ እውነት የክርስቶስ ሕማም የሚገባን ከሆነ፣ የተሰማን ከሆነ፣ አዎ ደግመን በኃጢአት ህይወት አንውደቅ ወገኖቼ። ደግመን በዲያብሎስ ግዞት ስራ አንውደቅ ወገኖቼ። በዘር በሃይማኖት እየተከፋፈልን፣ አዎ እርስ በርስ እየተባላን እየተጣላን ኃጢአትን አንስራ ወገኖቼ። ከኃጢአት ህይወት እንውጣ፣ ንስሐ እንግባ። እውነት የክርስቶስ ሕማም የሚገባን የሚታየን የሚሰማን ከሆነ ወገኖቼ